በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የቅድስና ስፍራ ላይ እግዚአብሔር በፍቅሩ የሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባል። ይህ እናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን ከሊቀ መላእክት ከቅዱስ ሚካኤል ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ወደ ዛሬው ዕለት የወንጌል አገልግሎት ከመሄዳችን አስቀድሞ ሁላችንም ባለንበት ስፍራ ላይ በፍጹም መረጋጋት ሆነን እግዚአብሔር የሚናገረውን ለመስማት ራሳችንን እናዘጋጅ። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን ይህ የምንማማርበት የትምህርታችን ርዕስ የሚሆነው ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዮሐንስ ወንጌል በምዕራፍ 5 ቁጥር 14 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ። ይህ ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ በርዕስነት ያነሳነውን ኃይለ ቃል እናገኘዋለን። ይህንን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት አሁን እንደ ቤተ ክርስቲያናችን ስርዓት ያለነው በሱባኤ ላይ በጾም ውስጥ ነው ያለነው። ሁላችን ደግሞ እንደምናውቅ በዚህ በአብይ ጾም ውስጥ ያሉት ሳምንታቶች የራሳቸው የሆነ የመጠሪያ ስያሜ አላቸው። የቤተ ክርስቲያን ትምህርት ጊዜውን፣ ወቅቱን፣ ዘመኑን የዋጀ ነው። የመጀመሪያው ሳምንት ዘወረደ እየተባለ ይጠራል። ሁለተኛው ሳምንት ቅድስት፣
ሶስተኛው ሳምንት ምኩራብ፣ አራተኛው ሳምንት አሁን ያለንበት ሳምንት መጻጉዕ፣ አምስተኛው ሳምንት ደብረ ዘይት፣ ስድስተኛው ገብርኄር፣ ሰባተኛው ኒቆዲሞስ፣ ስምንተኛውና የመጨረሻው ሆሳዕና እየተባለ ይጠራል። እንግዲህ በእነዚህ ሳምንታት ውስጥ የሚሰጠው ትምህርት የሚነገረው ቃል እግዚአብሔር ጊዜውን ወቅቱን የዋጀ እንዲሆን አባቶቻችን አስቀድመው ሥርዓት ሰርተውልናል። ስለዚህ በዚሁ መሰረት በዚህ ሳምንት ውስጥ ጌታችን ኢየሱስ ክርስቶስ በሽተኞችን ስለማዳኑ፣ ዕውራንን ስለማብራቱ፣ ለምጻምን ስለማንጻቱ፣ ሽባዎቹን ስለመርታቱ፣ ጎባጣዎችን ስለማቀናቱ፣ ስለ መለኮታዊ ማዳኑ በጠቅላላ የሚነገርበት ሳምንት ነው። እንግዲህ እኛም በዚሁ መሰረት በዚህ ርዕስነት መነሻ ጊዜውን የዋጀ ትምህርት እንደ እግዚአብሔር ፍቃድ እንማራለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሁላችንም በህብረት ለመናገር ራሳችንን እናዘጋጅ። ከዚህ የሚብስ በሉ እስኪ እንዳይደርስብህ ወደፊት ኃጢአት አትስራ። እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ጌታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በርዕስነት ያነሳነውን ቃል ከ38 ዓመት ጀምሮ ታሞ ለዳነ ለአንድ በሽተኛ ለአንድ ሕመምተኛ የተናገረው ቃል ነው። አንድ ጊዜ ወደ ኋላ መለስ ብለን ታሪኩን እየፈጠንን እናየዋል። በዮሐንስ ወንጌል በምዕራፍ 5 ቁጥር 1 ጀምሮ የተጻፈ ታሪክ ነው። እንደዚህ ይላል። ይህ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አይደለም። ከዚህ ቀደም በተለያየ መንገድ ስንሰማው ያደግነው ቃል ነው። ሁልጊዜ እንደምንነግራችሁ የእግዚአብሔር ቃል ማለዳ ማለዳ አዲስ ነው። መጽሐፍ እንዲህ ይላል። ቃሉን እስኪ አስተውሉት። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ ነቢዩ ኤርምያስ የእግዚአብሔር ቃል ማለዳ ማለዳ አዲስ እንደሆነ እንዲህ ብሎ ተናግረዋል። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ማለዳ ማለዳ አዲስ ነው፣ ታማኝነትህም ብዙ ነው ነው። ወገኖቼ የእግዚአብሔርን ቃል ማንም ይናገረው፣ መቼም ይናገረው፣ ማለዳ ማለዳ ቃሉ አዲስ ነው፣ አዲስ ነው። የእግዚአብሔር መንፈስ ስላለበት የእግዚአብሔር ቃል ሁልጊዜም አዲስ ነው። አሁን ሁላችን እንደምናውቅ
ውዳሴ ማርያምን ከልጅነታችን ጀምሮ እያደረስን ነው ያደግን። አንዳንዶቻችን ደግሞ ዳዊቱን ከልጅነታችን ጀምሮ እየደገምን ነው ያደግን። ቅዳሴውን እያስቀደስን ወንጌልን ብሉይ ኪዳንንም ሐዲስ ኪዳንንም ስንሰማ ነው ያደግን። ነገር ግን ይሄ ቃል አይሰለችንም። በዓለም ያሉት ልቦለዶች አንድ ጊዜ ካነበብናቸው በኋላ ሁለተኛ ጊዜ ለማንበብ ታሪኩን አስቀድመን ስለምናውቀው ይሰለቹናል። የእግዚአብሔር ቃል መጽሐፍ ቅዱስ ግን ወንጌል ግን አይሰለችም፣ ሁልጊዜም አዲስ ነው። ለምንድን ነው የማይሰለቸን ያሉ እንደሆነ የእግዚአብሔር መንፈስ በቃሉ ላይ ስላለ ነው። ንገሩኝ፣ የማን መንፈስ? የእግዚአብሔር መንፈስ በቃሉ ላይ ስላለ ትናንት የተጽናናንበት የእግዚአብሔር ቃል ዛሬም መጽናኛችን ነው፣ ነገም ደግሞ መጽናኛችን ነው። ማለዳ ማለዳ ቃሉ አዲስ ነው። ቃሉ ምንድን ነው? አዲስ ነው። ስለዚህ አዲስ የሆነውን ቃል እግዚአብሔር በጣት የመጠቆም ያክል ሁላችንን በዚህ ርዕስ ያስተምረናል፣ ይናገረናል። የሚጽናናውን ያጽናናል እግዚአብሔር። አዎ የሚገሰጸውን ይገስጻል እግዚአብሔር። መረጋጋት ያለበትን በቃሉ እግዚአብሔር ያረጋጋል። አሁንም በጉባኤያችን መካከል ተገኝቶ በቃሉ እንዲያሳርፈን ሐዘናችንን በደስታ እንዲለውጥልን የእሱ ቅዱስ ፈቃዱ ይሆነልን። ይህ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ እንመለከታለን። ወደ ርዕሳችን መሠረታዊ ሐሳብ መምጣት ይቻለን ዘንድ እንደዚህ ይላል። ከዚህ በኋላ የአይሁድ በዓል ነበረ ይላል። ኢየሱስም ወደ ኢየሩሳሌም ወጣ ብሎ ይጀምራል። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ብሎ ይጀምራል። አዎ በኢየሩሳሌም በበጎች በር አጠገብ ብሎ ነው የሚጀምረው። በጎች ለመስዋዕት የሚሆኑ በጎች የሚታጠቡበት ስፍራ ነው። ያ ስፍራ በዕብራይስጥ ልሳን በዕብራይስጥ ቋንቋ ያቺ ስፍራ ቤተሳይዳ እየተባለች ትጠራለች። የዓሣ አጥማጆች ቤት ማለት ነው ቤተሳይዳ ማለት። በግዕዝ ቤተሳሂል እየተባለች ትጠራለች። የምህረት ቤት ማለት ነው። በዚህ ስፍራ ላይ የውሃውን መንቀሳቀስ እየጠበቁ ብዙ በሽተኞች አዎ ድህነትን ይጠባበቃል። ዓይናቸው የታወረ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኛ ነበረ ይላል። በዓይነ ሕሊናቸው ሳሉት 5 እርከኖች 5 መመላለሻዎች አሏት ይቺ የጸበል ስፍራ መጠመቂያ። በ5ቱ መመላለሻዎች ወይም በ5ቱ እርከኖች ላይ 5 የተለያዩ አይነት ደዌ ያለባቸው ሕመምተኞች ተኝተው ድህነትን ይጠባበቁ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጸው ነበረ። እንግዲህ ከውሃው መናወጽ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ ይላል። የእግዚአብሔር መልአክ አንዳንድ ቀን ባልታወቀ ቀን ከሰማይ ይወርዳል፣ መጠመቂያይቱን ይባርካታል። መልአኩ ወርዶ መጠመቂያይቱ
ቀድሞ ወደ መጠመቂያይቱ የሚገባ አንድ ሰው ብቻ ካለበት ከማንኛውም አይነት ደዌ ወይም በሽታ ይፈወስ ነበረ ይላል። ስለምንድን ነው አንድ ሰው ብቻ የሚድነው ወይም የሚፈወሰው? ሁለተኛው ሰው ለምን አይድንም የሚለውን እንፈታዋለን። አንድ ሰው ብቻ የሚድንበት ምክንያት በብሉይ ኪዳን የነበረው ድህነት ፍጹም እንዳልሆነ ለማጠየቅ ነው። አንድ ብቻ ደግሞ መዳኑ እግዚአብሔር የሰው ልጆችን ፈጽሞ እንዳልተዋቸው ሲያጠይቅ አንድ ሰው ብቻ ይድናል። ሁለተኛ የማይድንበት ምክንያቱ ግን ትርጓሜ ወንጌሉን ስናነበው በብሉይ ኪዳን ያለው ድህነት ፍጹም አይደለም። ፍጹም ድህነት የተገኘው በአዲስ ኪዳን እንደሆነ ሲያጠይቅ ነው ይላል ትርጓሜ ወንጌሉ። መልአኩ ከሰማይ ይወርዳል። ለምንድን ነው መልአኩ የሚወርደው? ስለ ሁለት ነገር መልአኩ ይወርዳል። አንደኛ መስዋዕቱን ለማሳረግ፣ ሁለተኛ ውሃውን ለመባረክ። ስለነዚህ ሁለት ነገሮች ነው የእግዚአብሔር መልአክ ወደዚያ ስፍራ ላይ የሚወርደው። እንዳትረሱ። የመጀመሪያው መልአኩ የሚወርድበት ምክንያት ምንድነው ያሉ እንደሆነ ለቀድሶተ ማያት ይላል። ያንን ውሃ ሊቀድሰው ሊባርከው፣ ደግሞ በዚያ ስፍራ ላይ የሚጸለይ ጸሎት አለ፣ የሚሰዋም መስዋዕት አለ። መስዋዕቱን ደግሞ ለማሳረግም ስለነዚህ ሁለት ነገሮች የእግዚአብሔር መልአክ ወደ መጠመቂያይቱ ስፍራ ይወርድ ነበረ። ታውቃላችሁ፣ የሁላችን ጸሎት የሚያደርገው በቅዱሳን መላእክት ነው። መላእክት መጽሐፍ ቅዱስን ስናነብ ዋና ዋናውን ስንቆጥር ሶስት ሥራ ወይም ሶስት አገልግሎት አላቸው። የመጀመሪያው የመላእክት ሥራቸው አሁን እንዳየን የሰው ልጆችን ጸሎት ወደ እግዚአብሔር ማሳረግ። ወደ ማን ማሳረግ? አቤት፣ ወደ እግዚአብሔር። ጸሎት ሁሉ የሚያርገው ከመላእክት እጅ ነው። መጽሐፍ እንደዚህ ይላል። ራእየ ዮሐንስ ምዕራፍ 8 ላይ የተጻፈውን ቃል እስኪ ተመልከቱ። የዮሐንስ ራእይ ምዕራፍ 8 ቁጥር 3 ጀምሮ እንደዚህ ይላል። ሌላ መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምር ብዙ ዕጣን ተሰጠው ይላል። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ይላል። አስተውሉ የእግዚአብሔር ልጆች፣ የቅዱሳን ሁሉ ጸሎት ከመልአኩ እጅ፣ ከማን እጅ? ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። ወደ ማን ፊት ወጣ? ስለዚህ የቅዱሳን መላእክት የመጀመሪያ አገልግሎታቸው ምንድነው ሲባል የሰው ልጆችን ሁሉ ጸሎት ቅድመ እግዚአብሔር ማድረስ። ቅዱስ ሚካኤል ጸሎታችንን ያሳርግልን፣ አሜን በሎ። ቅዱስ ገብርኤል ጸሎታችንን ያሳርግልን። ይቻላል፣ መጽሐፍ ቅዱሳዊ ነው። ቅዱስ ሚካኤል ጸሎቴን አሳርግልኝ ማለት፣ ቅዱስ ገብርኤል ጸሎቴን አሳርግልኝ ማለት መጽሐፍ ቅዱሳዊ ነው። ይኸው መጽሐፉ እኮ የቅዱሳኑ ሁሉ ጸሎት ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ነው ይላል። ስለዚህ የመላእክት የመጀመሪያ ሥራ ወይም አገልግሎት ምንድነው ሲባል የሰው ልጆችን ጸሎት ወደ እግዚአብሔር ማድረስ ነው። ሁለተኛ እየፈጠንን ዛሬ የመልአኩ የቅዱስ ሚካኤል ወርኃዊ መታሰቢያም ስለሆነ ጥቂት ነገር እስኪ ስለ መላእክት አገልግሎት እንመልከት። ሁለተኛው የመላእክት አገልግሎት የሰው ልጆችን መጠበቅ ነው። የሰው ልጆችን ምን ማለት? መጠበቅ። እግዚአብሔር ፈጥሮ እንዲሁ ያለ ጠባቂ አልተወንም። ለእያንዳንዳችን ጠባቂ መልአክ አዞልናል። ስሙ የተመሰገነ ይሆን። እንዲህ ይላል የዳዊት መዝሙር 90 ቁጥር 11 ጀምሮ ተመልከቱ እስኪ። የዳዊት መዝሙር 90 ቁጥር
11 ላይ እንዲህ ተብሎ ተጽፏል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ ይላል መጽሐፍ። ተመልከቱት። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛል። መላእክቱን ስላንተ ምን ይላል? ያዛል። የንጉሥ ልጅ ይጠበቃል። የንጉሥ ልጅ ምን ይላል? አቤት! እኛ የንጉሡ የማን ልጆች ነን? በምድር ያሉ የነገሥታት ልጆች በደህንነት ነው የሚጠበቁት። ታውቃላችሁ። የባለስልጣን ልጆች፣ የምድራውያን ንጉሥ ልጆች ሲወጡ ሲገቡ፣ ትምህርት ቤት ሲሄዱ፣ በመዝናኛ ቦታቸው ሳይቀር ደህንነት ይፈሳል። ሊጠብቃቸው እኮ ነው። የምድራውያን ነገሥታት ልጆች በመሳሪያ ይጠበቃሉ፣ በሰው ይጠበቃሉ። እኛ ደግሞ የምድራዊው ንጉሥ ሳይሆን የሰማያዊው ንጉሥ፣ የነገሥታት ንጉሥ፣ የአማልክት አምላክ፣ የጌቶች ጌታ፣ የኃያላን ኃያል የሆነው ሁላችን በ40 በ80 ቀን በጥምቀት ዳግም የተወለድን እዚህ የተሰበሰብን ሁላችን የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር እኛ ልጆቹን በመላእክት ያስጠብቀናል። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል አለ። ሁለተኛው የመላእክት አገልግሎት የሰው ልጆችን መጠበቅ ነው። ቅዱስ ሚካኤል ሁላችንን ከክፉ ነገር ይጠብቀን። ቅዱስ ገብርኤል ሁላችንን ከክፉ ነገር ይጠብቀን። ሦስተኛው የመላእክት ሥራ ወይም የመላእክት አገልግሎት ያለማቋረጥ እግዚአብሔርን ቅዱስ 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 እያሉ ማመስገን ነው። ይሄ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ የተጻፈ ቃል ነው። ኢሳይያስ 6 ቁጥር 1 ላይ እንደዚህ ይላል። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበረ፣ በ2 ክንፍ እግሮቹን ይሸፍን ነበረ፣ በ2 ክንፍ ይበር ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ ያመሰግኑ ነበረ። ምን ይሉ ነበር? ያመሰግኑ ነበረ። ሦስተኛው የመላእክት አገልግሎታቸው ይሄ ነው። ቅዱስ 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 እያሉ ያለ እረፍት ያለ ማቋረጥ በዙፋን ላይ የተቀመጠውን አምላክ ማመስገን። አሁን ሱራፌል አሁን እንዳነበብን በ2 ክንፋቸው ፊታቸውን ይሸፍኑ ነበረ። ለምንድን ነው ፊታቸውን የሚሸፍኑት? ፊትህን ማየት አይቻለንም ብለው ሲሉ ፊታቸውን ይሸፍኑ ነበረ። በ2 ክንፋቸው ደግሞ እግራቸውን ይሸፍኑ ነበረ። ለምንድን ነው እግራቸውን ይሸፍኑት? ሱራፌል በፊት መቆም አይቻለንም ሲሉ ፊታቸውን የሚሸፍኑት፣ እግራቸውን የሚሸፍኑት ፊትህን ማየት አይቻለንም፣ በአንተ ፊት መቆም አይቻለንም። እሱ ማንም በማይቀርበው ብርሃን የሚኖር አምላክ ነው። ማንም ሰው አላየውም። ከፍጥረታት መካከል ማንም ሰው ያየው የለም፣ ሊያየውም አይችልም እግዚአብሔር። ለዚህ ነው በ2 ክንፋቸው ፊታቸውን ሱራፌል የሚሸፍኑት፣ በ2 ክንፋቸው እግሮቻቸውን ሱራፌል የሚሸፍኑት በዚህ ምክንያት ነው። እንመለስ እንዳይሰፋብህ። መልአኩ ይወርዳል። የሚወርድበት ምክንያቱ መስዋዕቱን ለማሳረግ ጸሎቱን ለማሳረግና ውሃውን ለመባረክ ነው። ውሃው ለምን ይናወጻል ያሉ እንደሆነ መልአኩ እንደወረደ ለማጠየቅ ወዲያው ውሃው ሲናወጽ ቀድሞ የገባ አንድ
አንድ ሰው ብለናል ካለበት ከማንኛውም ደዌ ይፈወስ ይድን ነበር ይላል። በዚህ ስፍራ ላይ ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ ይላል። ይህንን ከ38 ዓመት ጀምሮ የሚለውን ቃል አንዳንድ ሊቃውንት ከ38 ዓመት ጀምሮ ነው ብለው ይተረጉሙታል። አንዳንድ ሊቃውንት ደግሞ እዚያ ስፍራ ላይ ከቆየ 38 ዓመት ነው ይላል። ግን ብዙ ዓመት እንደቆየ ኢየሱስ ክርስቶስ ስለተናገረ ዝቅ ብሎ ደዌው ለብዙ ዓመት ከሱ ጋር ቆየ ይላል። ስለዚህ እኛ ለትምህርታችን እንዲረዳን 38 ዓመት በደዌ ዳኛ በአልጋ ቁራኛ ተይዞ እዛ ስፍራ ላይ የተኛ አንድ ሰው ነበረ ይላል። መልአኩ ከሰማይ ይመጣል፣ መጠመቂያይቱን ይባርካታል። ዘመድ ያለው ወገን ያለው ሰው ብድግ ብሎ አፈፍ ብሎ መጠመቂያይቱ ውስጥ ይገባና ካለበት ከማንኛውም አይነት ደዌ ተፈውሶ ወደ ቤቱ ይሄዳል፣ ድኖ ወደ ቤቱ ይሄዳል። ይሄ ሰው ግን 38 ዓመት እዛ አልጋ ላይ እንደተኛ ቆየ። የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ በሽተኛ ቀረበ። እንዲህም አለው ኢየሱስ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህን አለው። እስኪ ልትድን በሉ ትወዳለህን? እስኪ አንድ ጥያቄ ልጠይቃችሁ። ሊድን እንደሚወድ እንደሚፈልግ ጌታችን ኢየሱስ ክርስቶስ ያውቃል አያውቅም? አቤት ያውቃል። እያወቀ ግን ምን አለው? ልትድን ትወዳለህን ብሎ ጠየቀው። በእግዚአብሔር ዘንድ የማይገለጥ የተከደነ የማይታይ የተሰወረ ምንም ነገር የለም። እግዚአብሔር ልብ ያመላለሰውን ኩላሊት ያጤሰውን ያውቃል። የምናስበውን ብቻ አይደለም የሚያውቀው እግዚአብሔር፣ ከማሰባችንም በፊት ያውቃል። መጽሐፍ እንደዚህ ይላል። ይህንን ቃል እስኪ ተመልክቱት። የማቴዎስ ወንጌል ምዕራፍ 10 ቁጥር 27 ጀምሮ እንዲህ ተብሎ ነው የተጻፈው። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ አንዳች ነገር የለም ይላል። ቅዱስ ጳውሎስም ምንድን ነው ያለ? እኛን በሚቆጣጠረን በእግዚአብሔር ዓይኖች ፊት አለ ሁሉ ነገር የተራቆተና የተገለጠ ነው እንጂ የተሰወረ ነገር የለም ይላል። ዕብራውያን 4 ቁጥር 13 ላይ እግዚአብሔር የሚደበቅበት ነገር የለም። እግዚአብሔር የሚሰወርበት ነገር የለም። ዕብራውያን 4 ቁጥር 13 እኛን በሚቆጣጠርን በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ግን ይሄ ጌታ ይሄ አምላክ ምን አለው? እንዳላዋቂ ሆነና ልትድን ትወዳለህ አለ። ይህ ቃል ያላዋቂ ሰው ንግግር ይመስላል። ልትድን ትወዳለህ የሚለው ቃል በቁሙ ስናየው ያላዋቂ ሰው ንግግር ይመስላል። ግን እንደዛ ሆኖ አይደለም። ምስጢር አለው። እሱን ፈተን እናያለን።